ራሳችንን ሕያውና ቅዱስ መስዋዕት አድርገን እንድናቀርብበት የተደረግንበት መንገድ የእግዚአብሔር ርኅራኄ የራሳችሁ እንዳልሆናችሁ ይግባችሁ። እናንተ የእናንተ አይደላችሁ፣ ከኔ ተነስታችሁ ነው ማድረግ የምትችሉት ስላለ ወደ እውነት ሁሉ የሚመራ መንፈስ ቅዱስ በዋጋ ለገዛችሁ ለክርስቶስ ኢየሱስ መልስ ስጡ። የእናንተ አይደላችሁ። ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ረድቶኝ ዛሬ በፊታችሁ የእግዚአብሔርን ቃል ይዤ መጥቻለሁኝ። ይሄ ይራራል ሾው ነው። በይራራል ሾው እዚህ ቤት የእግዚአብሔር ርኅራኄ የእግዚአብሔር ምሕረት ብቻ የሚወራበት ሾው ነው። አሁን በፊታችሁ ልነጋገርበት ያልኩት የእግዚአብሔር ቃል እንድንማማረው ይዤ የመጣሁት የእግዚአብሔር ቃል ሮሜ 12 ላይ ያለው ከቁጥር 1 እስከ ቁጥር 2 ድረስ ያለው ቃል ላይ እንነጋገራለን። እግዚአብሔር ደግሞ በዚህ ቃል ውስጥ አልፎ እንደሚነካን እኔ አምናለሁ። እኔንም ይነካኛል፣ እናንተንም ይነካችኋል። ለምን? የሚያስተምረን መንፈስ ቅዱስ ነው። እኔንም የሚያስተምረኝ መንፈስ ቅዱስ፣ እናንተንም የሚያስተምር መንፈስ ቅዱስ። ዛሬ የእግዚአብሔር ቃል እኔንና እናንተን ይነካናል። እኔ ደግሞ አነባለሁ፣ እሱ ደግሞ መንፈሱን ይለቃል። ጌታ ኢየሱስ ይባረክ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውን ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሃሌሉያ። እሱ ለአእምሮአችሁ የሚመች አገልግሎታችሁ ነው። የእግዚአብሔርንም ፍቃድ እርሱም በጎ ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ጌታ ኢየሱስ ይባረክ። አንመስልም ይሄንን ዓለም። አሜን። የእግዚአብሔር ቃል እንግዲህ ሲናገር የሮሜ መጽሐፍ በጣም የተወደደ መጽሐፍ እንደሆነ ሁላችንም እናውቃለን። የሮሜ መጽሐፍ ያው በሁለት ይከፈላል። ከቁጥር 1 እስከ ቁጥር 11 ላይ እግዚአብሔር በክርስቶስ ኢየሱስ የሰራው ስራ ላይ ሞሮፍ ዘለ በአብዛኛው እሱ ላይ ያተኩራል። የኛ እጅ የሌለበት፣ የኛ መዋጮ የሌለበት፣ ወንጌል ከሰው ስለማይጀምር፣ ወንጌል ከክርስቶስ ከራሱ ስለሚጀምር፣ የምስራች ስለሆነ፣ ወንጌል ደመወዝ ስላልሆነ ኢየሱስ የሰራልን ስራ ላይ ያተኩራል። ኢየሱስ ሲሰራ ማንም ያዋጣ የለም። እዚህ ማንም ርኅራኄው ነው። ራሱ በመስቀል ላይ የሞተው እሱ ነው። የተጨነቀልን እሱ ነው። የሞተልን እሱ ነው። ደሙን ያፈሰሰልን እሱ ነው። ማንም ኢየሱስ የሰራው ስራ ላይ የጨመረ ያዋጣ የለም። ወንጌል ይሄ ነው። የእግዚአብሔር ቃልም ሲናገር የሚነግረን ወንጌል በክርስቶስ ስራ ላይ የሚያተኩር ነው። ለዛ ነው ወንጌልን የምስራች ያደረገው። ወገኖቼ የእግዚአብሔር ቃል ግን ሲናገር እሱ የሰራልን ስራ ላይ ብቻ እንድንቀር አይደለም። ከተሰራልን ስራ ኢየሱስ ካደረገልን ማድረግ ከሞተው ሞት ቀጥሎ አካሄድ ደግሞ እግዚአብሔር ሰጥቶናል። ድህነታችን ላይ አንጨምርምም አንቀንስም። ኦልሬዲ እሱ ያዳነን ለዘላለም ነው። ያጸደቀን ለዘላለም ነው። እኛ ጥሩ ስንሰራ ድነታችን ላይ እየጨመርን፣ መጥፎ ስንሰራ ድነታችን ላይ እየቀነስን የሚሄድ ወንጌል የለንም። ይሄንን እናውቃለን። ግን የዳንን ደግሞ እኛ በክርስቶስ ኢየሱስ ደግሞ መልካም ስራ የተሰራልን ደግሞ እኛ የጸደቅን ደግሞ እኛ የተራራልን ደግሞ እኛ ደግሞ እንግዲህ ተብሎ ደግሞ የቀረበልን አለ። ጌታ ኢየሱስ ይባረክ። እንግዲህ አርነት የወጣችሁ የእግዚአብሔር ቃል ሲናገር ቆላስይስ 1:13 እስከ 14 ከጨለማ ወደሚደነቅ ብርሃን ወደ ፍቅሩ መንግስት ያፈለሰን እያለ ይናገራል። እንግዲህ ወደ ፍቅሩ መንግስት የፈለሳችሁ፣ እንግዲህ እናንተ ኢየሱስ የራራላችሁ፣ እንግዲህ እናንተ በመስቀሉ ስራ ላይ የጸደቃችሁ፣ እንግዲህ እናንተ በእምነት የዳናችሁ፣ እንግዲህ እናንተ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡለት እያለ እግዚአብሔር ቃል ይናገረናል። እውነት ነው። ማንኛውም ሰው ለእግዚአብሔር ራሱን ማቅረብ እንደሚፈልግ አውቃለሁ። ሁላችንም ለክርስቶስ ኢየሱስ ሕያውና ቅዱስ መስዋዕት አድርገን ራሳችንን ማቅረብ እንደምንፈልግ አውቃለሁ ወገኖቼ። ማንም በእግዚአብሔር ላይ ለእግዚአብሔር ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ሰው፣ የኢየሱስ ስራ ላይ የቆመ ሰው ራሱን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጎ ማቅረብ እንደሚፈልግ አውቃለሁ። ግን አንዳንዴ ያቅታል አይደል? እንዴት ነው አካሄዱስ? እንዴት ነው? እንዴትስ አድርጌ ነው ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጌ ራሴን ማቀርበው? ይሄ የብዙዎቻችሁ ጥያቄ እንደሚሆን አምናለሁ።
ጌታ ይባረክ። የእግዚአብሔር ቃል እዚህ ጋር ሲናገር እንደዚህ ይላል፣ በአይምሮአችሁ መታደስ ተለወጡ እያለ ይናገራል። በአይምሮ መታደስ ምንድን ነው? በአይምሮ መታደስ ማለት ያው በአዳማዊ ማንነታችን ስንመላለስበት የነበረው አለ። የዓለማዊ ልምምድን ትታችሁ ከሱ እየተፋታችሁ ወደ እግዚአብሔር፣ ወደ እርሱ እውቀት፣ ወደ እርሱ ማንነት፣ ወደ እርሱ እደጉ ነው የእግዚአብሔር ቃል እዚህ ጋር ሊነግረን የፈለገው። ግን እኔ ዋና ፎከስ ማድረግ የምፈልገው ቅዱስ መስዋዕት አድርገን ራሳችንን እንዴት ነው ለእግዚአብሔር ማቅረብ የምንችለው? ይህን ነው ማውራት የምፈልገው ወገኖቼ። ራሳችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር እንዴት አድርገን ነው የምናቀርብለት? እሱ ይሄንን ጠየቀን። አሁን በብሉይ ኪዳን ጊዜ ሕያውና ቅዱስ መስዋዕት እያደረጉ ያቀርባሉ። በጎችን፣ በሬዎችን ያቀርባሉ። ከተሰዉ በኋላ እነዛ በሬዎች ቁመው አይሄዱ፣ የተሰዋ ነገር አይነሳም። ጌታ ኢየሱስ ክርስቶስም እዚህ ጋር ሲነግረን በጳውሎስ አልፎ ሲያስተምረን ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ የምናቀርብለት ጌታ አለ፣ የሚፈልግ ጌታ አለ። ራሳችንን ሕያውና ቅዱስ መስዋዕት አድርገን እንድሰጠው የሚፈልግ ጌታ አለ። ወገኖቼ የእግዚአብሔር ቃል ሲናገር እዚህ ጋር እንደዚህ ይላል፣ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። የእግዚአብሔር ርኅራኄ ያልገባው ሰው ራሱን ሕያውና ቅዱስ መስዋዕት አድርጎ መስጠት አይችልም። ላላወቀው እንዴት ይሰጣል? ላልገባው እንዴት ይሰጣል? በትግል አይሆንም፣ በስልጠና አይሆንም፣ በእውቀትም አይሆንም። በመንፈስ ግን እግዚአብሔርን ሲገባን ይህንን ነገር ሲያበራልን እግዚአብሔርን የሱን ርኅራኄ ስንረዳ የእግዚአብሔር ቃል እዚህ ጋር ሲናገር ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ ይልና በእግዚአብሔር ርኅራኄ እለምናችኋለሁ ይላል። አያችሁ ወገኖቼ፣ እንድናቀርብበት የተደረግንበት መንገድ የእግዚአብሔር ርኅራኄ ነው። እስኪ ስንቶቻችን ስለ እግዚአብሔር ርኅራኄ አንደርስታንድ እናደርጋለን? የእግዚአብሔር ርኅራኄ ነው። የሱ ርኅራኄው ሲገባን፣ የተከፈለልን ዋጋ ሲገባን፣ እግዚአብሔር የራራልን መራራት ሲገባን፣ ያኔ ራስን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር መስጠት በጣም ቀላል ነው ወገኖቼ። እንድናቀርብበት የተነገረን መንገድ የእግዚአብሔር ርኅራኄ ነው። የእግዚአብሔር ርኅራኄ ያልገባው ሰው በመነቃቃት ቢሆን፣ በእውቀት ቢሆን፣ የሆነ ነገር በማድረግ ቢሆን ራሱን መስጠት አይችልም። ይታገላል። ኢቭን ራሱ ይቀስፈኛል ብሎ ቢሆን እግዚአብሔር ራሴን ካልቀደስኩለትማ እንዴት ብዬ እንዲሆን ነገር ቢያደርገኝ እሱና ይሄ አይሆንም። ጌታም ዝክሬ አይመጣውም። ግን የእግዚአብሔር ርኅራኄ የገባን ቀን፣ እግዚአብሔር በመስቀሉ ላይ ለኛ የከፈለው ዋጋ በገባን ቀን፣ ኃጢአተኞች ሳለን የወደደንን መውደድ በገባን ቀን ወገኖች የዛን ጊዜ ራስን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር መስጠት ምንኛ ቀላል እንደሆነ ኢየሱስ ክርስቶስ የርኅራኄውን ውድነት እንድናውቀው ነው የሚፈልገው። የራራልን መራራት፣ እግዚአብሔር ለኛ የከፈለውን ዋጋ፣ ኢየሱስ ለኔና ለናንተ የመስቀሉ ላይ ስቃዩ በጌቴሰማኔ ያላበው ላብ እኔና እናንተን ለማዳን ለኔ የተከፈለልኝ መከፈል፣ ለኔ ከኃጢአት ሊያወጣኝ ያደረገው የሄደበት መሄድ፣ እሱ የገባን ቀን ለእግዚአብሔር ራሳችንን ሕያውና ቅዱስ መስዋዕት አድርጎ መስጠት እጅግ ቀላል ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ወገኖች የራስን ያልሆነ ነገር አምጡ ሲባል ይሰጣል። አንድ ሰው ዕቃ ብትሰጡት የራስህ ዕቃ ከሆነ አምጣ ብትዩ አያንገራግርም፣ ኦልሬዲ ይሰጣል። የራሳችሁ አይደላችሁ፣ የራሳችሁ አይደላችሁም። ዋጋ ተከፍሎባችኋል። የክርስቶስ ኢየሱስ ደም ነው የእናንተ ዋጋ። ይሄ ዋጋ ደግሞ በዚህ ዋጋ ነው የተሸጣችሁት። ይሄ ዋጋ ነው የወሰዳችሁ። ወገኖቼ እግዚአብሔር ርኅራኄን ሳስብ ሉቃስ 10 ላይ ያለው ሰው በጣም እሱ ቃል በጣም ይነካኛል። በቃ የእግዚአብሔር ርኅራኄን በጣም ያስረዳኛል። ኢየሩሳሌም ወደ ኢያሪኮ ሲሄድ የነበረ አንድ ሰው ነበረ እና በወንበዴዎች ተደብድቦ በሞትና በሕይወት መካከል ሳለ ትተውት ሄዱ ይላል እግዚአብሔር ቃል። ካህኑም መጣ አየው፣ አልፎት ሄደ። ሌዋዊውም መጣ አየው፣ አልፎት ሄደ።
ሳምራዊው ግን ወደ እርሱ ቀረበ። በጣም ይገርመኛል ይሄ ቃል። ሳምራዊው ግን ወደ እሱ ቀረበና አነሳው፣ በአህያውም ላይ አስቀመጠው። በቁስሉም ላይ ዘይትን አፍስሶ በአህያው ላይ አስቀምጦት ወደ እንግዳ ማረፊያ ወሰደውና የሚያወጣውን ነገር ኢቭን እልፍ ነገር ጭማሪ ነገር እንኳን ካወጣ እኔ ከፍላለሁ ብሎ ለእንግዳ ማደሪያው ሰውዬ ነግሮት ትቶት ሄደ ይላል እግዚአብሔር ቃል። ወገኖቼ እኛ ኢየሱስ በሞትና በሕይወት መካከል ሳለን ማንም ሳያየን የኃጢአት ደሞዙ ሞት ነው እንደሚል ደሞዛችንን ሊከፍለን አሰሪያችን በቆመበት በሞትና በሕይወት መካከል ባለንበት ሰዓት አሰሪያችን ደሞዙን ይዞ እንኪ ሞትሽን ልክፈልሽ ሲለን ኢየሱስ ግን አልፎ መጣ። ከድቅድቁ ጨለማ ውስጥ ነው ያወጣ። ኢየሱስ ከድቅድቅ ጨለማ ውስጥ ማንም በማንፈለግበት ቀን ማንም ዙሮ በማያየን ጊዜ ደሞዝ ከፋያችን አሰሪያችን ዲያብሎስ ቆሞ የሞትን ደሞዝ ሊከፍለን በቆመበት ጊዜ ኢየሱስ ግን አልፎ መጣ። እንደ ደጉ ሳምራዊ አልፎ መጣ። ቁስላችንን አክሞ ወደ ራሱ ያስጠጋን የራራልን ኢየሱስ ይሄ ነው። እኔ በእውነት ይህንን ሰውዬ ሳይ ይሄ ሰው በሞትና በሕይወት መካከል ነው። ወይ ይሞታል ወይ ይድናል። ለዚህ ሰው ምንም አይነት ድኖ ፌቨር የሚያደርግለት ሰው አይደለም። ምንም የሚያደርግለት ምስጋናም በሀገርም በምንም የማይገናኙ ናቸው። ምንም ሊያደርግለት አይችልም። ግን ምህረት አያችሁ፣ ምህረት ይሄ ነው ለእኛም የተደረገልን። በሞትና በሕይወት መካከል ሳለን ዲያብሎስ ደሞዛችንን ሊከፍለን ቆሞ ባለበት ጊዜ ኢየሱስ ግን ይሄንን አልፎ መጣ። በአህያው ላይ ያ ሳምራዊ ጭኖት ይዞት እንደሄደ እንደዚሁ ኢየሱስ በተለያየ ነገር ዲያብሎስ ባቆሰለ ላይ ዘይቱን እያፈሰሰ ያከመን የራራልን የሰራዊት ጌታ እግዚአብሔር ነው። ወገኖቼ ይሄ ሲገባን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን ራሳችንን ማቅረብ በጣም ቀላል ነው። አትታገሉ። በመጀመሪያ የእግዚአብሔር ርኅራኄ ይገባችሁ። እግዚአብሔር ለኛ የሰራልን ስራ ሊገባን ይገባል። ኢየሱስ ድራማ አልሰራም መጥቶ። ኢየሱስ የእውነት በመስቀል ላይ የሞተልን የእውነት ደሙን ያፈሰሰልን የእውነት ዲያብሎስ ሊበላን ያጣት ደሞዙ ሞት ነው እንደሚል ሞትን ሊሰጠን ሲል በሞትና በሕይወት መካከል ሳለን አልፎ መጥቶ ያዳነን ኢየሱስ ነው። ለዚህ ጌታ ራሳችንን ሕያውና ቅዱስ መስዋዕት አድርገን መስጠት ይሄ ሲገባን ቀላል ነው። አንደኛ ጽድቃችን ላይ አንጨምርም ወገኖቼ። የሆነ በጎ ስራ ስናደርግ የሚወደን አምላክ የለንም። ክፉ ስናደርግ ደግሞ እቺ ድሮም ብሎ የሚሄድ አምላክ የለንም። ወገኖቼ ልንገራችሁ፣ የኢየሱስ ርኅራኄ ይግባችሁ። ኢየሱስ ለኛ የራራበት መራራት ይግባችሁ። የዛኔ ራሳችሁን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር መስጠት እንዴት ቀላል ነገር ነው! እንዴት ቀላል ነገር መሰላችሁ! በዋጋ እንደተገዛችሁ ይግባችሁ። የራሳችሁ እንዳልሆናችሁ ይግባችሁ። ዛሬ እኔ አንድ ነገር ልናገር እፈልጋለሁ ወገኖቼ። እናንተ የእናንተ አይደላችሁም። እግዚአብሔር ከራሳችሁ ያድናችሁ፣ ከራሳችሁ ሐሳብ ያድናችሁ፣ ወደ ራሱ ሐሳብ ያሳድጋችሁ። የእናንተ አይደላችሁም። ሕያውና ቅዱስ መስዋዕት አድርገን የምንሰዋለት ጌታ በመጀመሪያ ራርቶልን ነው፣ ነግሮን ነው፣ በዋጋ ገዝቶን ነው። ለዛ ነው እኮ ገላትያን 2 ላይ በጣም የምወደው ቃል አለ። እንግዲህ አለ ጳውሎስ፣ እንግዲህ እኔ አለ ሕያው ሁኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለ። እኛ አሁን የምንኖርለት ኑሮ ክርስቶስ በእኛ ሕያው ሆኖ የሚኖርበት ኑሮ ነው። የእኛንማ ጨረሰን። ያኔ በሕይወትና በሞት መካከል ሳለን ደሞዛችንን ሊከፍለን ከነበረው መንጋጋ ስንወጣ አሁን የክርስቶስ ኢየሱስን ሕይወት ስንጀምር የእኛን እዛ ጋር ጨርሰናል። አሁን የክርስቶስ ሕይወት ተጀምሯል። አሁን የመሰዋት ሕይወት ተጀምሯል። አሁን የተሰዋ ሕይወት ያስፈልገናል። ወገኖች አንድ ነገር ልንገራችሁ፣ ለእግዚአብሔር መሆን በሆነ ቦታ አይደለም። ማለት
የሆነ ኮንፈረንስ ሲዘጋጅ የሆነ ከቅዱሳን ጋር አብረን ህብረት ስናረግ ምናምን አይደለም። የተሰዋ ህይወት ሁሌ ነው የሚሰዋው። በቃ የራስሽ ካልሆንሽ እህቴ ያንቺ ካልሆንሽ የሆንሽለት ጌታ አለ። ስለዚህ የሱን ህይወት ነው በህይወትሽ የምትኖሪው፣ የጌታ ህይወት ማለት ነው። ስለዚህ አምልኮ ሁሌ ነው የተሰዋ ህይወት ነው የምንኖረው። ስለዚህ ከሰዎች ጋር ራሱ ስንነጋገር የምንነጋገረው ንግግር የተሰጠንን ነው እንጂ የራሳችንን አይደለም። የሰጠንን የተማርንበትን መማር የተራራንበትን መራራት። ለዛ ነው እኮ እግዚአብሔርም ቃል ሲናገር በቃ የሚያንጽ ቃል ካንደበታችሁ ይውጣ ይላል። በቃ በጎ ንግግር ከሱ የሆነ ከአባታችን የኮረጅ ነው። ከሰዋን በኋላ የመዓዛ ሽታ እኮ ይሸተናል። ከተሰዋ በኋላ ዝም ብሎ እኮ መሄድ የለም። የእግዚአብሔር ቃል ሲናገር ሁሉ ይላል ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ኃጢአት ከእግዚአብሔር ክብር ያጎላል። መስዋዕት ደግሞ የእግዚአብሔርን ክብር ያቀርባል። ወገኖች ዝም ብሎ ሰውቶማ መሄድማ የለም። የሰዋንለትን ጌታማ የሆነ አሮማው በላያችን ላይ ይታያል። ምንም ሳንናገር ገና እንደዚሁ የተሰዋ ህይወት ያስታውቃል። የተሰዋ ህይወት ቸርች ላይ ብቻ አይደለም። በጓደኞች መካከል የተጫወትን ሻይ ቡና እያልን ሊሆን ይችላል። የተሰዋ ህይወት ያስታውቃል። ኦሬዲ አለው ጌታ። ዳዊት እንዳለ ለአንደበቴ ጠባቂ አዘጋጅ እንዳለ የሆነ ጠባቂ አለ። ዝም ብሎ አያወራም። ኦሬዲ ተሰውቷል ያ ህይወት። በአንደበታችን እግዚአብሔርን እናከብራለን። እየተሰዋ ነው። በገላችን እግዚአብሔርን እናከብራለን። ይሄ የእግዚአብሔር ቤተ መቅደስ ነው ማለት እንጀምራለን። ኖ ይሄማ የእግዚአብሔር ቤተ መቅደስ ነው። ዝም ብዬማ ወስጄ ከማንም ጋራ አላስተኛውም። የእግዚአብሔር ቤተ መቅደስ ነው። ሰውቼዋለሁ። የሰዋሁለት አለ። ከመሰዊያ ላይ እያነሳው እየወሰድኩ አልሄድም። ያ በሬ ከተሰዋ በኋላ አንስተን ይዘነው እንደማንሄድ እንዲሁ ደግሞ በአዲስ ኪዳን ልንሰዋለት የሚገባ እግዚአብሔር መንገድ ሰጥቶናል። አሁን ኦሬዲ በክርስቶስ ኢየሱስ መስዋዕት ጸድቀናል። ድጋሜ የምናስገባው መስዋዕት ወደ አብ የለም። አብ የተቀበለው አንድ ደም አለ። እሱም የክርስቶስ ኢየሱስ ደም ነው። ወንድሞቼ ሌላ የለም። ጌታ ግን የፈለገው ነገር አለ ከኛ። ሕያውና ቅዱስ መስዋዕት አድርገን ራሳችንን እንድናቀርብ። ይሄ ደግሞ ማቅረቢያው መንገድ አንድ ነው። እሱም የእግዚአብሔር ርህራሄ ሲገባን ነው። ሰው የእግዚአብሔር ርህራሄ ካልገባው ራሱን ሕያውና ቅዱስ መስዋዕት አድርጎ አይሰጥም። እንዴት ይሰጣል? የሰው ልብ እኮ እጅጉን ክፉ ነው። በመጀመሪያ ሊዋጅ ይገባል። የሰው ልብ አይመጣውም። ስጋ ደካማ አይደል እንዴ? አይመጣውም። ወገኖቼ እግዚአብሔር ርህራሄ ይግባችሁ። በሞትና በሕይወት መካከል ሳላችሁ ለማትጠቅሙ ነገር ክርስቶስ ኢየሱስ ግን መጥቶ ይጠቅሙኛል ብሎ ደሙን አፍስሶ ያነሳላችሁ ጌታ፣ ይህ ጌታ ይግባችሁ። የዛን ጊዜ ራስን ሕያውና ቅዱስ መስዋዕት አድርጎ ማቅረብ ቀላል ነው። ወገኖቼ ይሄ ነገር ኢየሱስ ዋጋ የከፈለበት ነገር ነው። እኛ አናዋጣበት እንጂ እኛ በክርስቶስ ስራ ላይ ምንም ነገር አንጨምርበት እንጂ ግን መንገድ ግን አለው። ለተከፈለልን ዋጋ ወደ ፍቅሩ መንግስት ላፈለሰን ጌታ ዝም ብለን እየተንበራጨቀን እንድንኖር እግዚአብሔር እንደማይፈልግ አውቃለሁ። እንኳን እኔ ለልጆቼ እንኳን መርህ አለኝ ቤቴ ውስጥ። በዚህ ወይ እንዲሄዱ ወዳቸዋለሁ። ኦሬዲ ወልጃቸዋለሁ። ልጆቼ ናቸው። ፍቅሬ ምንም ቢያረጉ አይቀንስብኝም። ግን ሲበጠብጡ ምን ሲሉ ነው ወይ በዚህ አድርጊ እንደዚህ አድርጊ፣ ይሄ ክፋት ነው፣ ይሄ ጥሩ ነው ምናምን እላለሁ። እግዚአብሔር ደግሞ ነገረን፣ ይሄው ምንም አትጨምሩም፣ ግን በዚህ መሰረት ተጓዙዋል። ይሄ ሊድ ያርጋችኋል። ወገኖቼ ይሄ ደግሞ ሊድ እንዲያደርገን ከፈለጋችሁ የእግዚአብሔርን መንፈስ ተጠሙት። ርህራሄው ይግባችሁ። የተከፈለላችሁ ዋጋ ይግባችሁ። ይሄ ሳይገባችሁ ራሳችሁን አታላፉ። እንትን አታድርጉ ማለት የሆነ ፕሪቴንድ አታድርጉ። የሆነ ይሄ ቸርች ማስመሰሉ፣ እደጅ ስትወጡ መሳደቡ፣ ቸርች መቀደሱ፣ እደጅ ሲወጣ ደግሞ ይሄ ሮንግ የሆነ ነገር ማድረጉ በጣም ያስጠላል። ባይዘው አያምርም። አይኑ አቅቷችሁ እንደሆነ አይኑ ግን ይሄው ነው። ርህራሄው ይግባክ ወንድሜ። ደከመ ርህራሄው ይግባሽ እህቴ። ከክርስቶስ ኢየሱስ ያልጀመረውን መስዋዕት አብ አይቀበለው።
ኦሬዲ አንዴና መጨረሻ የተቀበለው መስዋዕት አለ። የልጁ የክርስቶስ ኢየሱስ ደም ነው። እሱ ደም ላይ ማንም የሚያዋጣው መዋጮ የለም ወገኖቼ። በመጀመሪያ የተከፈለላችሁ ዋጋ ይግባችሁ። ለክርስቶስ ኢየሱስ መኖር ትፈልጋላችሁ? ለሱ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ማቅረብ ትፈልጋላችሁ? ወገኖቼ የተሰዋ ህይወት ትፈልጋላችሁ? የተሰዋ ህይወት መኖር የሚፈልጋል? ለዚህ የተሰዋ ህይወት ከፈለጋችሁ በእግዚአብሔር ርህራሄ ውስጥ ነው ይሄን ልታቀርቡት የምትችሉት። የተለመንበት መለመን እባካችሁ ጠንክሩ ጎብዙ አላለንም። እዚህ ጋር ጳውሎስ ይነግረን በእግዚአብሔር ርህራሄ አለ፣ በሱ በራራላችሁ መራራት፣ እሱ በቃ ለእናንተ በከፈለው መክፈል፣ በሱ ውስጥ ሆናችሁ ራሳችሁን አቅርቡ ወገኖቼ። አትታገሉ፣ አይመጣውም። ራሳችሁ ማቅረብ ትፈልጋላችሁ፣ መቀደስ ትፈልጋላችሁ፣ ለእግዚአብሔር መሆን ትፈልጋላችሁ። የእግዚአብሔርን ርህራሄ እወቁት። በሱ ነው ራሳችሁን የምታቀርቡት። የእግዚአብሔር ርህራሄ ነው ሕያውና ቅዱስ መስዋዕት አድርጎ ራሳችንን የምናቀርበው ወገኖቼ። ኢየሱስ ይሄንን እንድታደርጉ ይርዳችሁ በኢየሱስ እኔንም ይርዳኝ። የእግዚአብሔርን ርህራሄ ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡበት የተሰጣችሁ መሰጠት የእግዚአብሔር ርህራሄ ነው። ራሳችሁን ይዛችሁበት የምትሄዱት፣ ራሳችሁን ይዛችሁበት የምትጓዙት መጓዝ የእግዚአብሔር ርህራሄ ነው ወገኖቼ። የእግዚአብሔር ርህራሄ ይግባችሁ። የእግዚአብሔር ርህራሄ ከገባችሁ እሱ ሌላው ራስን መስጠት በጣም ቀላል ነው። ማቅረቢያው ራስን ሕያውና ቅዱስ መስዋዕት አድርጎ ማቅረቢያው የእግዚአብሔር ርህራሄ ነው። ራሳችሁን የምታቀርቡበት መንገድ የእግዚአብሔር ርህራሄ ይባላል። ጳውሎስም እዚህ ጋር ሲነግረን በእግዚአብሔር ርህራሄ ነው የሚለውና በእግዚአብሔር ርህራሄ ራሳችሁን አቅርቡ። እንግዲህ ሰው በዓለም ሳለን በሁለት ነገር ውስጥ ነን ያለ ነው። እዚህ ጋርም እንደዚህ ላይ የእግዚአብሔር ፍቃድ እሱም በጎና ደስ የሚያሰኝ ነው። ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እዚህ ጋር ሁለት ነገር አለ። አንድ የእግዚአብሔር ፍቃድ አለ፣ አንድ ደግሞ የዓለም ይሄ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ይህ ዓለም አለ፣ እስካለን ድረስ እዚህ ዓለም ነው የምንኖረው። ይሄ ዓለም አለ። አንድ ደግሞ የእግዚአብሔር ፍቃድ ደግሞ በጎና ደስ የሚያሰኘው ደግሞ የእግዚአብሔር ፍቃድ አለ ወገኖቼ። የእግዚአብሔር ፍቃድ በጎ ነው፣ ደስ የሚያሰኝ ነው፣ ፈትነን የምናውቀው ነው። ይህንን ፍቃድ የምናውቅበት መንገድ ምንድን ነው? ራሳችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር ስናቀርበው የእግዚአብሔር ፍቃድ በጎ ነው፣ ደስ የሚያሰኝ ነው፣ ፍጹምም ነው። ሃሌሉያ። እቺ ዓለም ደግሞ የእግዚአብሔር ቃልም ሲናገር ዮሐንስ ወንጌል ላይ እንደዚህ ይላል፣ እኔ አለ ኢየሱስ ከዓለም አታውጣቸው። አይ ነው ከዓለም ውስጥ እንደሚኖሩ ግን አለ በዓለም እያሉ ግን አለ ጠብቃቸው። ኢየሱስ እኮ ነው የጸለየልን ይሄንን። ሃሌሉያ። ኢየሱስ ነው የጸለየልን ይሄንን ጸሎት። ጳውሎስ አይደለም የጸለየልን ወገኖቼ፣ ኢየሱስ ነው የጸለየልን። በዓለም እያሉ ግን ጠብቃቸው ወገኖች። እኛ በዓለም እያለን እንድንጠበቅ ኢየሱስ ጸልዮልናል አብ። ሃሌሉያ። ኢየሱስ ጸለየልን ይሄንን ጸሎት። አሜን። ኢየሱስ ጸለየልን። በዓለም እያሉ ምን በላቸው? ጠብቃቸው። ሰኞ አለ፣ ሮብ አለ፣ ማክሰኞ አለ፣ ቅዳሜ አለ፣ እሁድ አለ። ስራ እንሄዳለን፣ ትምህርት ቤት እንሄዳለን። ዓለም ናት። ዓለም ውስጥ አክቲቪቲ አለ። ግን በዓለም ውስጥ ግን ስራ ሲሄድ እኔ የተሰዋ ህይወት ነው ያለኝ። ኦልሬዲ የተሰዋ ህይወት ስለሆነ ያለኝ አላነሳውም ራሴን ከመስዋዕቱ ላይ። ከተሰዋሁበት ምንጭ ነው የማወራው፣ ከሰዋሁበት ቦታ ኢየሱስ ጋር ራሴን ሕያውና መስዋዕት አድርጌ ካቀረብኩበት ማቅረብ፣ ከዛ ተነስቼ አወራለሁ። ከጓደኞቼ ጋር ማኪያቶ ውስጥ ጠጣ የተሰዋ ህይወት ነው የምሸተው። ዝም ብዬ እንደመጣልኝ እየተመሳሰልኩኝ የሆነ ከእግዚአብሔር ቃል ውጪ እግዚአብሔር ከማይከብርበት ነገር ውጪ ሲያወሩ እኔም አብሬ ይመቻችሁ ምናምን እያልኩ አልቀጥልም። ከመስዋዕቴ ቦታ እነሳለሁ። እግዚአብሔር እንትን ራሴን ወስጄ ለእግዚአብሔር ከሰዋሁለት ከሰጠሁት፣ እኔ እኮ የራሴ አይደለሁም፣ በዋጋ ተገዝቻለሁ። ሕያውና ቅዱስ መስዋዕት አድርጎ ራሱን ለእግዚአብሔር ያቀረበ ሰው በዋጋ የተገዛ ነው። ይኸውላችሁ እዚህ ጋር ሚስ እንዳታደርጉት የምፈልገው አንድ ነገር አለ። እኛ ተሰውተን አይደለም እግዚአብሔር የወሰደን።
ሳንሰዋ ነው እግዚአብሔር ይወሰደ ማለት ራሳችንን ሕያው መስዋዕት ቅዱስ መስዋዕት አድርገን አቅርበን አይደለም እግዚአብሔር ያነሳን ገና ሳናቀርብ ገና ምንም በዓለም ሳለን ገና ቡጥቅጥቅ እያልን ባለንበት እየተንቦራጨቅን በኃጢአት ባለንበት ሙታን በነበርንበት በዛን ታይም ክርስቶስ ኢየሱስ መጥቶ በደሙ ገዛን ወገኖቼ ከዛ በኋላ ኢየሱስ አንድ ነገር ነው ከኛ የፈለገው ከተገዛችሁ በኋላ የኔ ካደረኳችሁ በኋላ አሁን ደግሞ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ሰውልኛል ወገኖቼ ሚስ እንዳታረጉት የምፈልገው ሰውተን አይደለም እግዚአብሔር ያነሳን ሳንሰዋ ነው ራሳችንን ሕያው መስዋዕት ሳናደርግ ነው እግዚአብሔር ይሰዋል ለምንድነው ከኔ ተነስታችሁ ነው ማረግ የምትችሉት ሰላለ ነው ከእግዚአብሔር ርህራሄ ስንነሳ ነው ራሳችንን መሰዋት የምንችል እንጂ የሆነ ጥሩ ነገር ዋው እቺ ጥሩ አርጋለች ብሎ አናለሳንም መጥፎ ስናረግ ሳለ ነው ኢየሱስ መጥቶ ያወጣል ከዛ በኋላ ነው ግን አሁን እኔ ስለሞትኩላት አሁን እኔ በመስቀል ላይ ደሜ ስለፈሰስኩላት አሁን እኔ ስለዋጀኋት አሁን እኔ አርነት ስላወጣኋት አሁን አለ ትችላለች አለ አሁን መሰዋት ራስዋን ሕያውና ቅዱስ መስዋዕት አድርጋ ማቅረብ ትችላለች ይሄን ደግሞ የምትችልበት አለ ይሄን ደግሞ የምትችልበት የራራሁላት መራራት ስታስብ እሱን ስታይ እሱን ሳበራላት የዛን ታይም ራስዋን ሕያውና ቅዱስ መስዋዕት አድርጋ መስጠት ትችላለች አለ ወገኖች ለዛ ነው በዚህ ጊዜ ሕያውና ቅዱስ መስዋዕት አድርገን ራሳችንን ለእግዚአብሔር ማቅረብ የምንችለው ለምን የእግዚአብሔር ርህራሄ ስለገባን የተለያየ ስራ ቦታ ያላችሁ እንዴት ሙስና ትበላላችሁ አትበሉም አይዘው ለምን የእናንተ ህይወት አይደለማ የእናንተን ህይወት ጨርሳችሁ ክርስቶስ በእናንተ ውስጥ ሕያው ሆኖ እየኖረ ስለሆነ ኢየሱስ ደግሞ ቸርና የርህራሄ አምላክ ነው እሱ ደግሞ ለማንንም የሰው ፊት አይቶ አያደላም ይላል እግዚአብሔር ቃል ለማንንም ሲትያየ እቺ ማርናት ደስ ትላለች ወይ እቺ ቀይናት ደስ ትላለች እቺ ብራላት ደስ ትላለች ይያለ እግዚአብሔር እንደዚህ አያደላም ስለዚህ የተሰዋ ህይወት ሲዘን ስንወጣ ኢየሱስ ነው ሙቭ የሚያደርገው ሰላም ነው ምን ሆነው ባይዘው ቸርች ብቻ አይደለም የሆነ እጃችንን ወደ ላይ አድርገን ሃሌሉያ ምናምን ምን ነው ቸርች አይደለም እደጅም እኛ እያመለክን ነው ትምህርት ቤትም እያመለክን ነው ስራ ቦታም እያመለክን ነው እግዚአብሔር ከኛ ጋር እንዳለ እናውቃለን ኢየሱስ አብሮን የተንቀሳቀሰ እንዳለ እናውቃለን ስለዚህ የሆነ ባለቤቱን አንሸውድ ራሳችንን ዛሬ ወገኖች አንድ ነገር ልነግራችሁ ፈልጋለሁ ራሳችሁን ለባለቤቱ ስጡ እናንተ የናንተ አይደላችሁም መልሱ አይምሮአችሁን ለእግዚአብሔር መልሱ ልባችሁን ለእግዚአብሔር መልሱ እጃችሁን እግራችሁን ሰውነታችሁን ሁሉ በዋጋ ለገዛችሁ ለክርስቶስ ኢየሱስ መልሱ ስጡ የናንተ አይደላችሁም ዋጋ ተከፍሎባችኋል እንደፈለጋችሁ ለመናገር አትችሉም ይሄ አፍ የናንተ አይደለም ዋጋ የተከፈለበት የክርስቶስ ኢየሱስ ደም አለ እሱን ካመናችሁ መልሱ እንደፈለጋችሁ አታንቦራጭቁ እንደፈለጋችሁ አታድርጉት ዋጋ ተከፍሎበታል የሆነ ቦታ ላይ ኖ ልትሉ ይገባል ኖ ይሄ አባቴን አይመስልም እኔ ይሄን አላረግም ይሄ ኢየሱስን አይመስልም ዲስፕሌይ ላይ ነው ያለው እቃ እንደዚህ መስታወቱ ስራው አንድ ነገር ነው እቃውን ማሳየት ነው ዲስፕሌይ እቃውን ማሳየት ነው እንጂ የሆነ ዲስፕሌይ ራሱን አያሳይ መስታወት ስለሆነ የተቀመጠበት ዶዶራንት ከሆነ ዶዶራንቱን ነው የሚያሳየው ሽቶም ከሆነ ሽቶውን ያሳያል በደጅ ላለ ሰው ሲያየው ወገኔ እኛ ዲስፕሌይ ነን የምናሳየው አለ ውስጣችን ነዋሪ መንፈስ ቅዱስ አለ እሱን እናሳያለን አቅቷችኋል አይደል የእግዚአብሔርን ርህራሄ አንደርስታንድ አድርጉት ዝጉ በራችሁን የእግዚአብሔርን ቃል ክፈቱ የእግዚአብሔር ርህራሄ ይግባችሁ የተከፈለላችሁ መከፈል ይግባችሁ ኢየሱስዬ በመስቀል ላይ ሞተልኝ ደሙን አፈሰሰልኝ በሶስተኛው ቀን ሞትን ድል አድርጎ ተነሳ እኔንም ሕያው አደረገኝ ይሄ አይደለም የሆነ መብራት አለ የሆነ የሚነካል ወደ እውነት ሁሉ የሚመራ መንፈስ ቅዱስ አለ እውነት ክርስቶስ ነው ወደ እውነት የሚመራውን መንፈስ ቅዱስ እሱን ተገናኙት ለተጠሙት እግዚአብሔር ቅርብ ነው ኢየሱስ ይነካል እግዚአብሔር ምስክሬ ኢየሱስ ይነካል እግዚአብሔር ምስክሬ ኢየሱስ ይነካል ኢየሱስ የሆነ እንትን አይደለም ባፍ የሚተረክ አምላክ አይደለም በመንፈስ ይነካል
ይነካል የሆነ ነገር የሚነካል የሆነ የእውነት በቃ አለ አይደል የእውነት ውስጣችሁ ያስቀመጠውን ነገር በእናንተ አፍ ሊያወጣው ይፈልጋል። እንደፈለጋችሁ አትናገሩ ወገኖች። የምንናገርለት ጌታ አለ። እንደፈለጋችሁ አትኑሩ። የምንኖርለት ጌታ አለ። ጌታ መልካም ነው። ደግሞ እንሄዳለን አይደል? በበጉ ፊት እንቆማለን። የተሰዋ ህይወት ይዘን እንሄዳለን። ለሌላው ደግሞ ምሳሌ እንሆናለን። እኔ አንድ ነገር ይገባኛልና እግዚአብሔር አንድ ነገር እንዲያደርገን እኔ እለምናለሁ ዛሬ በእውነት ወተን ብዙ ሳንናገር መዓዛችን ይታወቅ። ጴጥሮስ እኔ በጣም ይገርመኛል ማለት ይሄማ ከሱ ጋር እንደነበር ያስታውቃል። 3 ዓመት ከኢየሱስ ጋር ስለነበር ሲናገር አነጋገሩም ያስታውቃል፣ አለባበሱም ያስታውቃል። ለዛውም እየከዳኩ በቃ አላውቀውም እያለ እየተሳደረ ግን ያስታውቃል። ኢየሱስ ጋር እንዳለ ሊታወቅ ይገባል። የእናንተን አቁሙ በቃ ዛሬ ይንካችሁ እግዚአብሔር በኢየሱስ አልፎ ይንካ ጌታ። ዛሬ ርህራሄውን የምትረዱ እንድትሆኑ እኔ ጸልያለሁ። የእግዚአብሔርን ርህራሄ ወገኖቼ ሌላ ነገር አትጸልዩ። እኔ ይሄንን እለምናችኋለሁ። የእግዚአብሔር ርህራሄ የገባው ሰው ለእግዚአብሔር መሰጠት በጣም ቀላል ነው። የተራራላችሁ መራራት ይግባችሁ። በሱ ርህራሄ ነው ራሳችሁ ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ እግዚአብሔር እዚህ ጋር የሚለምናችሁ። በራሳችሁ እናንተ ኃጢአተኞች ነበራችሁ። ራሳችን ልናቀርብ አንችልም። ሰው እንዴት በራሱ ራሱን ያቀርባል? በራሱ ራሳችንን ብናቀርብ ኑሮ ኢየሱስ መጥቶ ባልሞተልን ነበር። ኢየሱስ መጥቶ ደሙን ባላፈሰሰልን ነበረ። ኢየሱስ መጥቶ ባልተሰቀለልን ነበር። ለዛ ነው ራሳችን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን ማቅረብ ስለማንችል ከስር የእግዚአብሔር ርህራሄ አለ። አሁን የተራራላችሁ መራራት ስላለ በሱ መራራት ውስጥ ራሳችሁን አቅርቧለን እግዚአብሔር ቃል ሲናገር። ወገኖቼ ዛሬ በኢየሱስም ጸልያለሁ ይሄ በእናንተ ላይ እንዲሆን፣ ይሄ በኢየሱስ ስም በእናንተ ላይ እንዲበቅል ዛሬ በጌታ በኢየሱስ ስም ርህራሄውን የሚረዳ ትውልድ እንዲነሳ ነው ጸልያለሁ። የእግዚአብሔር ርህራሄ የሚገባው ትውልድ፣ ኢየሱስን የሚያሳይ ትውልድ፣ ዲስፕሌይ ሽቶን እንደሚያሳይ ሁሉ የተቀመጠ መስታወት ፊትን እንደሚያሳይ ሁሉ እኔ ዛሬ ጸልያለሁ በጌታ በኢየሱስ የእግዚአብሔር ርህራሄ የሚገባው ትውልድ ይነሳ። እየሳቀ የእግዚአብሔር ርህራሄን የሚያስተላልፍ፣ እያወራ የእግዚአብሔር ርህራሄን የሚያስተላልፍ፣ እየተናገረ የእግዚአብሔር መራራት የሚናገር ባላችሁበት ስፍራ በሙሉ የእግዚአብሔርን ርህራሄ የምታሳዩ ትውልዶች በኢየሱስ ክርስቶስ ስም እንድትነሱ ዛሬ ጸልያለሁ። እኔ ተራርቶልኝ ነው ወገኖቼ ዛሬ በፊታችሁ የቆምኩት። እኔ እንቆም ሰው አልነበርኩም። እግዚአብሔር ግን ራራልኝ። ይሄ ርህራሄ ገባኝ። ይሄ ርህራሄ አሁንም ከእናንተ ጋር እንዲገባኝ ጸልያለሁ። ነገም እንዲገባኝ ጸልያለሁ። ይሄ ርህራሄ ይረዳናል ወገኖቼ። ይሄ ርህራሄ ያቆመናል። እግዚአብሔር ሆይ አመሰግንሃለሁ። ክብር ሁሉ ላንተ ይሁን። ዛሬ በጌታ በኢየሱስ ራሴን እንዴት አድርጌ ነው ለእግዚአብሔር የምሰጠው እያለች ለምትታገል ነፍስ አንተ መድፍትሄ የሆነ ነገር የኔ ርህራሄ ነው ብለህ በኔ አልፈህ ስለተናገርክ ጌታ ሆይ አመሰግንሃለሁ። ዛሬ እቺ ነፍስ ረፍት ስለምታገኝ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ስም ወንድሞቼና እህቶቼ አባቶቼና እናቶቼ ስለተጠቀሙ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም በአንተ ርህራሄ ውስጥ ራሳቸውን ህይወታቸውን የሚሰውልክ ትውልድ ስለምታስነሳ አመሰግንሃለሁ። እግዚአብሔር መንፈስ ቅዱስ ሆይ ደግሞ አዳዲስ ሰዎችንም አልፈ ስለምትነካ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም የኃጢአት ደመወዙ ሞት ነው እንደሚል ጽድቅ ስለምትከፍላቸው አመሰግንሃለሁ። በጌታ በኢየሱስ ስም ከገቡበት ከማንኛውም ጨለማ ስለሚወጡ አመሰግንሃለሁ። ዛሬ በጌታ በኢየሱስ ስም ላንተ የሚሆኑ ስለበዙ አመሰግንሃለሁ። ክብር ሁሉ ላንተ ለስምህ ይሁን። ጌታ ሆይ እንወድሃለን፣ ሁሌም እናከብረሃለን። እግዚአብሔር ሆይ እንድንወድህ ደግሞ አንተ ትረዳናለህ። በኢየሱስ ስም አሜን። አይ ላቭ ዩ ባይ ባይ።